በእግዚአብሔርሽ እንዳትደውይልኝ ለስራዬ ልስራበት በቃ ደውል ለምን ደውልላትና ተገናኝተን እናወራ በላት እኔ አልፈለኩሽም እኮ ተይኝ ነው እኮ አሁን አማርኛ አይደለም እንዴ እንደው በፈጠረ ፓፒኒ ራሴ ሌላ ነገር ነው ማረጋው ለበልጃ ሰላም እንዴት ነሽ ማሬ ፍቅር እባላለሁ እህቱ ነኝ እንዴ ራሴ ናታልሽ ከሰጠሁት በኋላ ምን ማለት ነው ማለት ከሰጠሁት በኋላ አሃ ለአልጋ ብቻ ለትንሽ ነገር ለፍብቱ ላንቺ ይቀጥሉ ብቻ ነበር ይፈልገኝ ማለት ፓፒኒ ድጋሚ ከደወልክ እንደማታገኘኝ ትንገር ምንድን ያለችው ታይታችኋል እንዴ እግዚአብሔር ምን ካሁን በኋላ አታገኘኝም እኔ እንደዚህ አይነት ቆይ ወንድምም እንዲኖረኝ አልፈልግም ይሄን ብልሽት ግምት ካረከው በኋላ አንተ ስለራስ ህይወት ነው የሚያሳስብህ አይደል የራሷ ጉዳይ ገደል መግባት ትችላለች ፍቅር እግዚአብሔር እኔም የራስ ህይወት አለኝ እኮ ቀጣይ ተማሻ እንዴ እህት እንደዚህ ብትሆን ደስ ይላል እሬት አለች እውነት ተረጋግጣ ሰላም ውድ ቤተሰቦቼ እንደምን አላችሁ እኔ ያለው እግዚአብሔር ይመስገን ሰላም ነኝ እናንተ እንዴት አላችሁ ሳምንታችሁ እንዴት ነበር እኛ አለን እግዚአብሔር ይመስገን ዛሬ እንግዲህ ያው ተመልሼ መጥቻለሁ ተመልሼ ስመጣ እንግዲህ ያው ዛሬ በዚህ ቤት ታይታ ማታክሰው ይዤ ልመጣ ነው እንግዳ በዚህ ቤት አስባችሁት ማታቁትን እንግዳ ዛሬ ይዤ ልመጣ ነውና እንግዳዋ ስትመጣ ምን አሰብኩ መሰላችሁ ዝም ብሎ መቀበል አልለመደብንም እኛ ጋር ዝም ብሎ መቀበል ነውር ነውና ዝም ብለን ትንሽ እናስደንግጣት ምናምን ነገር ፕራንክ ነገር እናድርጋት ብዬ አሰብኩኝ ያው እኔ ያው በእነሱ ልሂድ ብዬ እኮ ነው እነሱ እንደሚሰሩ እኛም እንስራቸው እና ላይክ ማጠብቁት አይነት እንግዳ ነው ዛሬ የሚመጣው ለዚህ ቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ በፍጹም ከአንድ አመት በኋላ ነው የምንገናኘውና ትንሽ ያው ፋሚሊ ግድ ነው ያስፈልጋል ማስደንገጡና እንግዲህ ያው ፋሚሊ የሷ ቤተሰቦች አደራችሁን እኔ ወድጄ አይደለም ተገድጄ ነው ትላለ ትንሽ ያው ላስደንግጣት ከአንድ አመት በኋላ ስለምንገናኝ ትንሽ ያው ታቋታላችሁ ፍቅር ነች እንግዲህ ትንሽ በያስቤ ነው እንደ በኔ ወደኔ እንዳትፈርዱብኝ ብዬ ነው ያው እናንተን ይቅርታ እያልኩ ነው ከወዲሁ ጀምሮ ያው ተቀጣጥረናል ከሷ ጋር ሐሳቡን ኦሬዲ ከቪዲዮ ሙሉ የምታዩት ይሻላል ብዬ ነው ያው ከነገርኳችሁ ምኑን ፕራንክ ሆነ እናንተ ሙሉ አስባችሁት ከጠበቃችሁ ምኑን ፕራንክ ሆነ እንደዛ ብዬ ነው ለማንኛውም ላይክ ሼር ሰብስክራይብ ማድረግ እንዳይረሳ እስከምትመጣ እንግዲህ አብራንም ጠብቃት ይሆናል ማለት ነው አብራችሁን ቆዩ ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀንስተኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ ያርገኝ አመሰግናለሁ ፋሚሊ ከአንድ አመት በኋላ አልተለወጥም በስመ አብ ሞቶ አይቀጥንም ወይ እግዚአብሔር ነው እኩል እንሆን እኔ እንደዛው ነኝ እግዚአብሔር ነው እንደዛው ቁጭ እንደዛው እንዳስቀመጠሽኝ እንዴት ነው እንደዛው እንዴ ሰው እኮ ሰው አይደለም እንዴ ሰው እኮ ይቀየራል ፋሚሊዎች ሰላም ባያችሁ አዮ ፋሚሊ ጀመረ ምንም በመጀመሪያ እኮ የመጀመሪያ ነው እዚህ ቤት ለመጀመሪያ ጊዜ ስመጣ እኮ እና ግን እንደ እንግዳ ምን ነው ብሆን ምን ነው ባታንቀለቅለኝ እኔ እኮ ምናምን ብዬ እግዚአብሔር ይስጥልኝ ቤቴ ነገ እንግዳውን ኩኝ እኔ ራሴ ሰላም የፓፒ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛልን ዛሬ እንግዲህ በአዲስ ቤት መጥቻለሁ ይሄ የምታዩት እንጨት ሰው እዚህ ጋር የምታዩት ወንድማችን እኔ ፋሚሊ ጀመራት ካሁኑ አይደለም ዩቲዩብ ከከፈተ ረጅም ጊዜው ነውና
እባካችሁ ሰብስክራይብ አድርጉት። ምንድነው እንዴ ይሄው ቢያንስ እስቲ ደስ ይበለው የሆነ ለውጥ ባናይበት ራሱ ዝም ብሎ ፈገግ ሲል እንያው እግዚአብሔርን ቀጥሮ ስንት ኪሎ ነው ግን የምር 53 በየስ 58 ኪሎ ነኝ እኔ በለጠች ፋሚሊ እኔ አሁን ይኸውልህ ከታረጋለሁ ልትለው ከታረጋለሁ ባሩክ እዚህ ጋር ትቆርጥልኛለሽ አዳራ እንዳታሳልፉ ይሄን ፓርት እንዳታሳልፉ ቁረጥልኝ ግድ የለም ቁመት በለጠች ካረከው እኔ ወጥቼ በራሴ ዩቲዩብ ቢሆን ባለፈ ይገርማቻል ፓፒ ከታርጎት 53 ኪሎ ነው እሱ እኔ 58 ካሁኑ ጀመረች ፋሚሊው እኔ እኮ ነኝ ጥፋተኛው እዚህ ካወራውስ ነገር አንድ ከት ሆኖ ባገኝ ወርደ ከራሴ በቃ ተናገርኩ ጨረስኩኝ አረ እኮ ሁላችሁ ከአንድ አመትም በኋላ ተገናኝተን እኮ እንደቆየ ሰው ያረክልም እኮ ችግሩ እዚህ ጋር ነው የሚጀምረው ፋሚሊ አይ የምር እግዚአብሔር ይመስገን ይዋ ምን ይሆናል ማንኛውም ፋሚሊ ሁላችሁ ከአንድ አመት በኋላም ተገናኝተን ማለት ነው ትናንትና አብረን እንደነበሩ ሰዎች ነው የሚሆን ያለ ነው አይ ብዙ የሰማዋቸው ነገሮች አሉ ብዙ መተናገኝ ነገር ያለ ይመስለኛል ዝም ብዬ በዚህ አንድ አመት ትንሽ አይደለም እንኳን አንድ አመት በአንድ ቀን ብዙ ነገር ይፈጠራልና አራው እና ምን አዲስ ነገር አለ ይሄን ሸበላ እያየሽው ነው በእናትሽ እሺ ይሄ ሸበላ እስቲ ስለዚህ ሸበላ ንገረኝ ይሄ ሸበላ ያ ተናገር ጌታን ተናገር እኔ ሰማሃለሁ ስለዚህ ሸበላ ብለህ ነበር ያቆምከው አፋጣኝ ቁጭ አለች ስለዚህ ሸበላ ብዬ ነበር የቆምኩት ላችኋለሁ ፋሚሊ ምን ልበላችሁ ምንም አላችሁም ኦሆ ምንድነው አዲስ ነገር ምን አዲስ ነገር አለ ያው ለኔ ለፋሚሊ የምትናገረው ነገር አይ ለፋሚሊ ይቆየንና ባይሆን ላንቺ እነግርሻለሁ አይሻል እንዴ ከጀርባዬ ለምንድነው የምትሄጂው ያ ንገረኝ ጭራሽ በቪዲዮ አይ ልታወጪ ሚዲያ ላይ አይ ሚዲያ አልወጣም ምን ይባይዘው በጣም ሴኩሪቲ ሆንኩ ነው ይበቃ ይኖራል አላ አይደለ በጣም ይኖር አይኖርም ብትለኝ ላምንክ ነው እንዴ አዎ አሁን ይኖራል ከአንድ አመት በኋላ ተገናኝተን ፋሚሊው ዝም ብዬ አልሸኛትም ነግሬያት ምናምን ነገር ያለውን የተፈጠረውን ነገር አስረድቻት አምጥቻት ፋሚሊ እንግዲህ ያው እናንተ እንዳፈርዱብኝ በሚለው ምሳ ጋብዤ እኔ እኮ ይሄን ስልክ እንደው እንቀጥል አይ ተይው አያስፈልግም የማያስፈልግ ስልክ ነው ፋሚሊ እኔ ከኋላ እያለችኝ ነው ያው ከጎንክ ነኝ እንደዚህ ይሻላል ምን ጊዜም ከጎንህ ነኝ መከታክ እንዴ ይሄ ስልክ በጣም እየበጠበጠኝ ነው አንሳው ማለም አንሳው ኧረ ተይው አያስፈልግም ቪዲዮን አቋርጠው ከፈለክ ከዛ ትቀጥላለህ ታያት እባክሽ ችግር የለውም እና ለማንኛውም ፋሚሊ እንዳልኳችሁ ምሳን ጋብዛታለሁ እኛ እንደሱ አይደለም ኧረ በማርያም እንዴ አስፈላጊ ቢሆንስ ኧረ ተያት አውቃ ነው እኮ ሙድ እየያዘችብኝ ነው እየተደበረች እንጠርጥር እንዴ እንዴት ነው አንተ ንገረኝ እስቲ እንጠርጥር እንዴ ጉድ ፈላ ተው ባሮኪ ልታስጠረጥረን አይመጣውም እኮ እንዴ ጌታን አንሳው ምን ችግር አለው እንዴ አትፈረን እኛ ማለት ቤተሰቦች ነን ባሮክ እዚህ ጋር ትቆርጥልኛለህ ልንገራት አፈቀርኩ ብላ እኮ ነው 10 እየደወለች ሙድ የምትይዝብኝ አፈቀርኩ ብላ ማለት ቪዲዮን እንጨርስ መጀመሪያ አዲስ ነገር ያልኩሽ እኮ ይሄን ነው አዲስ ነገር ያልኩሽ ይሄን ነው እናን ሰላታ ኧረ ተያት ማርያም የራሷ ጉዳይ ንገራታ በቃ አንተ ማተፈቅራት ከሆነ ንገራት አንሳው ማርያምን አንሳው ሄሎ ሄሎ ፓፒ አቤት ዲና ደህና ነኝ እግዚአብሔር ይመስገን አንዴ ቪዲዮ እየቀረስኩኝ ነው አይ ቆይ ፓፒ አውራኝ ነው ኧረ በማርያም ተፋችኝ በእግዚአብሔር እኔ ቪዲዮ እየሰራሁ ነው ለምንድን ነው ስራ እየደወልሽ የምታስተባብኝ አይደለም እኮ ፓፒ ተረዳኝ ምን እኮ ስለምወደድ ነው እኮ ሌላ ነገር ፈልጌ እኮ አይደለም እኔ ወንድምሽ ሆናለሁ ፍቅር የመጀመሪያ ሐሳብ እሺ እንደ ሐሳብ ይልሽ በማርያም አታስቸግሪ በቃ ወንድምሽ ልሁን በቃ ወንድምሽ ይኝና ተፋችኝ በቃ እንዴ ፓፒ ምንድን ነው የምትለው እኔ ወንድም አጣው ብያለሁ ፓፒ እኔ እኮ ከልቤ ስላፈቀርኩ ነው ስለወደድኩ ነው እንደዚህ የምትለው ፓፒ በእግዚአብሔር ኧረ በማርያም አታስጨንቂኝ እንደ እኔ ስራ ልስራበት ተይኝ ተፋችኝ በመቤቴ እና ታዲያ እኔ ታዲያ ምን ልሁን ፓፒ እኔ እኮ ስለምወድህ ነው
እኔ እኮ በጣም ነው የምወድህ። በእግዚአብሔር እሺ እንዳትደውይልኝ ስራዬን ልስራበት በቃ። እንቺ አልፈታለች በማርያም ምን ይሻለኝ እንዴ? ፍቅረኛ ነበረች እንዴ? ኧረ ወፍ እኔ እንደዚህ አይነት ነገር ትቻለሁ እኮ ከዛ በኋላ በቃ ወፍ እኔ ዘግቼ ነበር እሱን ብላ እኔ ቪዲዮ ታስቆርጠናለች። ለምን ደውልላትና ተገናኝተን እናውራ በላት። ጭራሽ ተገናኝተን ኧረ አትፈታኝ አታሳዝንም እንዴ? ድምጿ ሰምተህ ኧረ በእግዚአብሔር ታያት እንዴ እኛ ቪዲዮአችን እንቀጥል። ኧረ በማርያም እንዴ ያስጨነቀችኝ እኮ። ኧረ እኔ ደብረኛል ማርያም። ወይኔ ፓፒ እኔ እንደዚህ ብዘግሻለሁ እንዳዘጋ ሄሎ። ኧረ እንደው በእግዚአብሔር ኧረ ተይ በእግዚአብሔር እንዴ ስራ ላይ ሆኜ ነው። ተይኝ አይደለም ስራ ላይ ሆኜ ነው እንዴ ፓፒ በቃ ማለት እኔ ምን ደፍሬ ሴትነቴን ትቼ እወዳለሁ ስላልኩ ነው። ኧረ በመድኃኒዓለም ኧረ ተይ በእግዚአብሔር ስለ ወንድ ልጅ አምላክ ልስራበት ስራዬን በቃ ተይኝ። እኔ ላንቺ መሆን ሰው አይደለሁም በማርያም። እሺ ችግር የለም አትሁን፣ ችግር የለም። እኔ እኮ ስለምወድ ፍቅሬን ብቻ ተቀበለኝ። እኔ ችግር የለም። ከኔ ውጭ ሌላ ፓፒ አለ እንዴ? ፍቅሬን ተቀበለኝ የምትይው? እኔ አልፈለኩሽም እኮ ተይኝ ነው እኮ። አሁን አማርኛ አይደለም እንዴ? እንደው በፈጠረ በእናትህ እኔ በጣም እየጨነቀኝ ነው። እንደሱ አትበል። በጣም ልቤን እየሰበርከው ነው ያለው። አረ እንደው በእግዚአብሔር ስለ ጉልበትሽ አምላክ ተይኝ በቃ። አማርኛ አይደለም እንዴ የማወራው? እኔ ፓፒ እኔ ራሴ ሌላ ነገር ነው የማደርገው። አለበለዚያ እኔ እንደዚህ እወድሃለሁ ብዬ እየጠየኩህ እኔ ሴትነቴን ትቼ እወድሃለሁ ስላልኩ ነው? ንገረኝ እስኪ አፈቅርሃለሁ ስላልኩህ ምን ቀን ያወኩሽ? በማርያም ምን ቀን ያወኩሽ እንዴ? ለምንድን ነው የማትይኝ እንዴ? ራሴ ህይወት አለኝ እኮ ነው ልኑርበት እኮ። ለምንድን ነው የማትፋችኝ? እኔ እኮ ፕሮቴስ ስለምወድህ ነው። ሄሎ ስላፈቀርኩህ። ሄሎ ሰላም እንዴት ነሽ ማሬ? ፍቅር እባላለሁ የፓፒ ጓደኛ ነኝ። ማለት ጓደኛ አልገባኝ። አይ ኖርማል እህቱ ነኝ። እና እሱ አሁን የፍቅር ግንኙነት መጀመር ሀሳብ ያለው አይመስለኝም። እና አንቺም ከምትጎጂ ምናምን ኖርማል እንደ ጓደኛ ሆናችሁ ያው እሱም አሁን ወደ ፍቅር ሊሄድ ይችላል እኮ አይታወቅም። ግን አሁን ኖርማል ጓደኛ መሆን ትችላላችሁ። እንዴ ራሴን አሳልፌ ተሰጠሁት በኋላ ምን ማለት ነው? ማለት አሳልፌ ተሰጠሁት በኋላ ለአልጋ ብቻ ለትንሽ ነገር ለስንቱ ለአንድ ደቂቃ ስሜቱ ብቻ ነበር የፈለገኝ ማለት አስረጅኝ እስኪ። ማሬ እኔ እንደዚህ አልመሰለኝም ነበር ማለት ሎ ነገር እኮ የለም። የምፈልገውን ነገር ካገኘ በኋላ ለኔስ ኧረ በመቤት ኧረ ተይ ተፋቺ በእግዚአብሔር በመድኃኒዓለም የሚሆንብሽ ስለ ጉልበትሽ እንዴ ፓፒኒ ለምን አትሰጣኝም? በማርያም እሺ ስራዬን ልጨርስ በቃ አትደውይልኝ። አንዴ ስራዬን ልጨርስ አትደውይልኝ እንዴ ፓፒ በእግዚአብሔር እንደው መፈጠር ይሻለው ወይ ስጨርስ እደውልልሻለሁ። እሺ እንዴ ለምን አንዴ አውራኝ። ወይኔ ፓፒ ስራ ላይ ነኝ ያለሁት። አማርኛ አይደለም እንደ የምናገረው። ፓፒኒ ድጋሚ ከደወልክ እንደማታገኘኝ ትንገርክ። ጉድ ፋይ ለምንድን ነው የምታስጨንቅኝ እኔን ታዲያ? እንዴ ፓፒኒ እና አይደል የኔ ማስረኝ እንዴ? እሺ ወይ መልሼ እደውልልሻለሁ። መልሼ እደውላለሁ። ኧረ በመቤት ያስጨነቀችኝ ባሮክ አላቁም አላ እንዴ ነብሴን አስጨነቀችው እኮ በእግዚአብሔር። ምንድን ነው ያለችው? ታይታችኋል እንዴ? በእናትሽ ጦለበች ሙዴን ላጠፋችሁ። መልስልኝ። እሺ ምን ልመልስልሽ? ማለት አንጭራሽ ካንተ በቃ አፍቅራ ዝም ብለ እያንገላታሃት ማለት እየለመነች ዝም ብላ ምናምን ነው አድርገህ ለኔ ነገርከኝ። ግን ሰው አንድ ላይ አድራችሁ ከሆነ መጀመሪያ ዋሽታት ነበር። አይ ሚን ፍቅረኛሽ ሆናለሁ ምናምን ብትላት ነው። መልስልኝ። ተጨነቅሽ ነብሴ። ለምንድን ነው የማትፋታኝ? በመድኃኒዓለም ለምን እንደምትፋታክ ለምን ነው አንተ የደረስክባት መጀመሪያ እያወራሁህ ነው። መልስልኝ። ኧረ ባሩክ አንተ ቪዲዮ መስራት ሞራሊው ላጠፋ በእናትህ አይደል እንዴ? ቪዲዮ ጥንቅር ብሎ ይቀር እንዴ? አይደብርህም? አይደብርህም? እንደዛ ነው ትጆናል። ኧረ በስመ አብ ቆሻሻ ሆናል ማለት ነው። ቆሻል ማለት እኮ ነው። እንደዚህ አይነት ልብ ኪት ነው ያለ
በጣም ልብ ጥቁር ነው ማርያምን። እንደዚህ እያለቀሰች እኔ እኮ አፍቅራክ ብቻ ራሱ መስሎኝ በጣም አሳዝናኝ ነበር እንዴ ጭራሽ እኔ ራሴ ጨነቀኝ እኮ በመድኃኒዓለም ምን ልበላት ይሻውን ቆይ ምን ላርጋት እንዴ እኔ አሁን ለሷ ምን አይነት ስሜት የለኝም እኮ መጀመሪያ ምን ያልካት እኔ አትደውይልኝ እንዴ አልጋ ላይ ስትወጣ አትደውልልኝ ያላችሁ ነው እንደወጣችሁት ወይኔ ፓፒ ይሄ መጨረሻ ለምጠይቅ ነገር መልስ ስጠኝ እንጂ ያልጠየቅኩን ነገር ለምን እንደምመልስልኝ ይሄ ሁሉ መጨረሻ እኔ በቃ ላብድ ነው አሁን በቃ እግዚአብሔር እኔ ካሁን በኋላ ምን አታገኘኝም እኔ እንደዚህ አይነት ጓደኛም ወንድምም እንዲኖረኝ አልፈልግም ነረበ ኢየሱስ ምንም ነው እኮ ስራ እንድሰራ እያደረገችኝ ያለው ነው ስራ ህይወቷን ብልሽት ግምት ካረከው በኋላ አንተ ስለራስህ ህይወት ነው የሚያሳስብህ አይደል ለምን እንደዚህ ህይወቷን ልታበላሸው እንደዚህ አይነት ስሜት ውስጥ ልከታት ከሆነ ለምን ቀረብካት ይሄ ሰይጣንነት እኮ ነው ጌታን በጣም ሰይጣን ሆናል ማለት እኮ ነው ኧረ በኢየሱስ ክርስቶስ እኔ ግን እሷን ላወራት እፈልጋለሁ ቁጥሯን ስጠኝ እኔ ካንተ ጋር ኧረ በማርያም ጭራሽ እንዳታወሪያት ጭራሽ ምን አያስፈልግም በቃ እኔ ስላንተ አይደለም ማውራት ስለራስህ ሶስተኛ ሲም እኮ ነው ስቀይር በማርያም አንቺ የምታውቂው ራሱ ሁለቱ ሲም አዘግቼዋለሁ በቃ እንዴ ሶስት ሲም አንቺ ከዚህ በላይ ምን ሊሆን ያለ ሰው ካልፈለገ አይገባትም እንዴ አትረዳኝ ጨነቀኝ እኮ ነው ራሴ ተጨነቅኩ እንዴ ምን ላድርግ በእግዚአብሔር አሁን ማለት ነው በመታክ ራሱ መጥቼ የሆነ የውስጤን ስሜት ማውጣት አልችልም ወይ አሁን ራሱ ጥፋትን አላመንክም አነጋገርክ ደስ አይልም ምናምን ምን ይሆንክ ነው ማለት አልተረዳውክም እኔ እንጃ በኢየሱስ ስም እኔ ማስበውና አሁን እያየሁት ያለው ፓፒ ይለያያል ማለት እኔ እንጃ እኔ ጨነቀኝ በቃ የራሷ ጉዳይ ገደል መግባት ትችላለች ፍቅር እግዚአብሔር እኔ የራሴ ህይወት አለኝ እኮ ቀጣይ ህይወት ላይፍ አለኝ እኮ ነው እሷ ላይፍ የላትም የሷ ላይፍ በቃ እንደፈለገች ቱን ያገባኝ ምን ማለት ነው አንተ እኮ ወንድ ነህ እንደፈለግክ ልትሆን ትችላለህ ወይኔ በእግዚአብሔር እሷ እኮ ሴት ናት እኮ ታዲያ ምን ላድርጋት እሺ ምን ላድርጋት ማለት መጀመሪያ ማን ድረስባት አለክ እንደዚህ አይነት ነገር ነው እያልሽኛለሽ አሁን ምን አድርጋት መጀመሪያ ምን ልታደርጋት ኧረ በኢየሱስ ክርስቶስም ለምንድን ነው ፍጥጥ ግግም የምትለው ገብቶ እንዳልገባ ለምን እንደምትሆነው ግራ እያጋባሽኝ እኮ ነው ምንድን ነው ግራ በቃ ጨነቀኝ እኔ አልፈልግም ብዬ እኮ ተውኳትኝ እኮ አይደል እንዴ ሰው ሲተዋይተው እንዴ እንደ ሸንኮራ መጣ ነው እንዴ የምትላት እሷ ማን ናት እሷ አንተ መጫወቻ ናት እንዴ ያንተ በጻነት የምትጫወትበት ትንሿ መኪና ናት እንዴ እንደፈለክ ተጫውተህ የምትጥላት ተደውስት ነው የገባሁት ማለት ነው ስማሽ አንዴ እህት እንደዚህ ብትሆን ደስ ይላል አንድ ወንድ እንደዚህ አድርጓት ቤት ደስ ይላል ወይ መልስልኝ ምንድነው የሆነ የራስህን ሐሳብ ለማንጸባረቅ ሲሆን ትላለክ አፍጠ ለምትጠይቀው መልስ ግን ለምትጠይቀው ጥያቄ ምንም መልስ አትሰጥም እኔ ጨነቀኝ እግዚአብሔርን እኔ በራሷ ጉዳይ አሁን ምንም ላረግላት የምችለው ነገር የለም እኔ እኮ ላረግላት የምችለው ነገር አይደለም በጣም ብዙ ነገር ነው ሲጀምር አንተ ብቻ ነው ልታረግላት የምትችለው ምን ላድርግላት ነው እኔ ምን እንዳደርግላት ነው ምንም ነገር አታርግላት ቢያንስ በስትክክል አውራት በስትክክል ስታወሩ ልትግባቡ የሆነ ነገር ልትፈቱ ትችላላችሁ እቺ ልጅ ምን እያወራች እንደነበር ሰምታታል ግን እንደፈለገች ቱን ምን አገባኝ በቃ ከዚህ በኋላ ራስን አጠፋለሁ ምናምን እያለች እኮ እንደፈለገች ቱን ታዲያ ካልተረዳች ምን ላድርጋ ፍቅር አሁን ራሷን ብታጠፋ አንተ ምን ይሰማሃል ወይኔ ማለት እቺ ልጅ አሁን ላንተ ምንም ላትሆን ትችላለች ለእናት ለአባቷ ምናምን በጣም የሚወዷት ልጅ አላቸው ገባ ባንተ ምክንያት ግን እቺ ልጅ ቤተሰቧንም ምንዋንም እያሳዘነች ነው እና እሷ አንድ ነገር ሆና በቃ የሆነ ሱስ ውስጥ ራሱ ብትገባ ህይወት ማጥፋት ተውሽ ሱስ ውስጥ ብትገባ ቤተሰቦቿ እሷ ምናምን ፍቅር የዛ ሰዓት እኮ ነው ብቻ አይደለም አይደል እንደዚህ አይነት ስሜት ውስጥ የነበርኩት እሷም ነበረች በቃ ላይ ለምን ተረጋግተሽ ስለምትለው እንዴ ገደል መግባት ትችላለች እኮ ያማል እንዴ ያማል እና ታዲያ እኔ ለምንድን ነው ልትረጂኝ ያልፈለግሽው እኔ እንደዚህ አይነት ሰው አልመሰልከኝም እግዚአብሔርን እኔ ችግር የለም እሷን አወራታለሁ አንተ ግን እግዚአብሔርን በፍጹም ስልኪ ላይ እንዳትደውል ጭራሽ ካንተ ጋር መገናኘትም አልፈልግም እንደዚህ አይነት ሰው በኢየሱስ እሺ ቆይ ባስ እንደ ሐሳብ ቆይ እንደውልላትና እናርጋጋት ባይሆን ኧረ በእግዚአብሔር ራስ ደውል አገናኝ እኔ ምንም እዚህ ነገር እጄን መክተት የእጅሽን ጠባሳይሽው እንዴት እንዳስቀመጥሽብኝ ኖር አይደለም ፓፒ በእግዚአብሔር ድገሚኝ ነው ምንድነው ድገሚኝ ነው ባሮ ካላቆም ጎማ አቁም ዘላቁም እኮ ነገር አዋርደኛል እግዚአብሔርን ፍራንክ ነው ካላመሽ አሁን ደው እያሰማሻል እኔ እንደዚህ አይነት ነገር ውስጥ የለውበት ማርያም ፍራንክ ነው ተረጋጊ ፍራንክ ነው ታዲያ ተረጋጊ እግዚአብሔርን አላምንህም ማርያም ፍራንክ ነው እግዚአብሔርን
አጨሰችኝ እንቺ ያጁኝ ምንም አልይዝም። አጨሰችኝ ኢሚዲየትሊ አሁን በዛ ስሜት ላይ ከሆነ ይላል ማርያምን አላምንህም። አጨሰችኝ እግዚአብሔርን አንድ ዳኛለች ፋሚሊ። አረ አንቺ እልህ ነው እንዴ ጨምረሽ የመጣሽው? ወይኔ ፓፒ ይሄው አሁን ይኸውልሽ ከሙድሽ ወጥተሽ አርጋጊልኝ በጥፊ ገንጥላ ጣለችኝ። እኔ ፋሚሊም ይኸው ፋሚሊ ፕራንክ ነው። ሄላ አይሄው አውሪያት ይኸው ከሙድሽ ወጥተሽ በስርዓት አውሪያት። እግዚአብሔርን ፕራንክ እንደሆነ ንገሪያት። እንታለች ጭራሽ ሁለተኛ ፕራንክ አንቺም አረባ ማርያም ፕራንክ እንደሆነ ንገሪያት። እንዴ በጥፊ መታች። ፕራንክ ነው። ይሄው ደግመሽ ንገሪያት። አልሰማችሽም? ፕራንክ ነው። ማርያም ልታምነኝ አልፈለገችም። እኔ ምን ላድርግሽ? እንዴት ልምታት? እሷን ራሱ እንዴት ላግኝ? ይሄው ተገናኝታችሁ ትመታሻለች ስትፈልጊ። አንቺ በጥፊ ገነጠለችኝ እኮ ህይወቷን አበላሽተህ ብላ። እኔ ወንድሜ በይ አንቺ እኔ ቆንጆ ፕራንክ ነው። እሺ ይሄው አውሪያት። አሁን ከፈለግሽ አውሪያት። በጣም እንዲህ ማውራት እንደምትችል አሳደረኩ ነበር። ወይኔ ፓፒ ትችያለሽ፣ እውነት ትችያለሽ። አቅም አለሽ። እደውልልሻለሁ። ላረጋጋት መጀመሪያ፣ ከዛ እደውልልሻለሁ። ኧረ በስመ አብ። መልካም ቀን ይሁንልሽ። ቻው። በጥፊ አስመታሽኝ። እግዚአብሔር ይስጥሽ። ቻው። አይ አሁን አመሽ እመቤቴን ፕራንክ እንጂ እኔ እንደዛው አስቀምጠሽኝ እንደሄድኩት ነኝ። እግዚአብሔር ነው ፋሚሊ። አሁን ተረጋጊና እንትን ምን ተሰማሽ? እንዴት ነው በድርጊት ወይስ ወይኔ? አይደለም በድርጊት ለፋሚሊዎች ከቃል በላይ በድርጊት ምን እንደተሰማኝ ላሳያቸው። ያሳያቸው። ኧረ በስመ አብ። ወደ ካሜራው መሰንዘር ትችያለሽ። ባወሩ ካለ ከጀርባ ችግር የለም። ሰንዝሪ ከፈለግሽ። አፍሪካ ገላግለኝ እዚሁ ዛሬ። ለማንኛውም ፋሚሊ ማርያምን እናንተንም ማስጨንቂያለሁ። ከወዲሁ በጣም ይቅርታ። አይ ትችላለህ። እኔ እስካሁን የሆነ ሀሳብ ውስጥ ነኝና በቃ አንቺ እንዴት ብታስቢኝ እንዲህ ላይፏን አበላሽዋለሁ። ምን አባቅልሃለሁ? አፈጣጠጥ እኮ ነው። እኔ በቃ ራሴ አንተ ምላሴው ራሱ እንዴት እንደተፈታ እኮ እግዚአብሔር ይመችህ። ግን አግኝተናታል። አልተገኘሽም? እኔ በእንደዚህ ፕራንክ ደረኮ እኮ አውቄያለሁ። ደስ ይበል። ኧረ እባክሽ። ከዛስ እግዚአብሔርን ፋሚሊ እልህ ይዟት ማለት ነው እንዴ? እንጃ እኔ ፊቷን ለማየቱ ላፈርቻት እንዲህ ነበር ስለነበረው ኢየሱስ ይወደልክ። ግን አሪፍ እግዚአብሔር ተገኝቻለሁ። አምናለች። ለማንኛውም ፋሚሊ እንግዲህ ያው እናንተንም አይደብራችሁም ብያለሁ። ፕራንክ እየበዛብኝ ነው ሰሞኑን። መሞቴ ነው በቃ ተደራረበባት። መሞቴ ተመሳጥራችኋል። እቺ ልጅ ሞመቻ በፕራንክ ነው ተብላችኋል። ልትገድሉኝ ነው። እኔ እኮ ግራ ተጋባ ፋሚሊ። በአግባቡ አግኝተናታል ፋሚሊ። ለዛሬ ነበረን ቪዲዮ ይሄን ይመስላል። እኔ ግን እንደዚህ አይነት ቪዲዮ አልነበረም የጠበቅኩት። ከአንድ አመት በኋላ ልታገኘኝ ምናምን ነገር ፋብላ ፋፈሽ ብላ ከቻለች እኔ ምሳ ጋብዝሻለሁ። በቃ ምን ልጋብዝሽ አሁን? እስኪ እሷ መታካሉ ጭራሽ ሌላ ደግሞ ቪዲዮ እሷ መታ በአካል የሆነ ኢንተርቪው ነገር ያስፈልገኛል። በእውነት ፌሚኒስት ምናምን አይደለም እንዴ? ምንድነው አንተ ሲጀምር ፕራንክ ያደረከው ራሱ ማይሆን ነገር እንደሆነ ስላወቅ ነው። ኧረ በመድኃኒዓለም እግዚአብሔርን በቃ እንትን የሆነ እኔም ስጨናነቅ አይተኝ የሆነ ነገር ታዝንልኛለች ብዬ ነበር። እንዴ መጨናነቅ አላየህም ማለት ነው። እግዚአብሔርን ይመችሽ፣ ትችያለሽ። ለማንኛውም ፋሚሊ ይመቻችሁ። ምሳሌ ጋብዛት። በቃ አሁን መሄድ እንችላለን። እንዳሳብ ያው ልጁ ፕራንክ እንዳያደርግ እያስጠነቀቃችሁ ሰብስክራይብ አድርጉ። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት